ዩቲዩብ ላይ 1000 ሰብስክራይበር እና 4000 ዋች አወር የሞኔታይዜሽን ህግን ማሳካት በጣም ቀላል እንደሆነ በተደጋጋሚ እዚህ ዩቲዩብ ቻናል ላይ ስነግራችሁ ነበር። ዛሬ ደግሞ ኤቪደንሻል በሆነ መንገድ ላሳያችሁ። እዚህ ጋር የምትመለከቱ ዩቲዩብ ቻናል የኔ ሁለተኛ ዩቲዩብ ቻናል ሲሆን ቻናሉን ክሬት ካደረግኩት 2 ሳምንት ጊዜው ነው። በዚህ 2 ሳምንት ጊዜ ውስጥ ከስራ ጫና ጋር በተያያዘ አንድ ቪዲዮ ብቻ ነው አፕሎድ ማድረግ የቻልኩት። ነገር ግን በዚህ አንድ ቪዲዮ ያገኘሁት ነገር ለእናንተ በጣም አስገራሚ ነው። ከዚህ በተጨማሪ ይህንን ቪዲዮ እስከ መጨረሻው ለምትከታተሉ ሰዎች አንድ ጊቫዌይ ይዤላችሁ መጥቻለሁ። በዚህ ጊቫዌይ ዩቲዩባችሁን ከፍታችሁ በ3 ወር ጊዜ ውስጥ እንዴት ሞኔታይዝ ማድረግ እንደምትችሉ የሚያሳይ ኢዚ የሆነ ስኬጁል ያለው ጥርት ያለ ክሊን የሆነ የፒዲኤፍ ስኬጁል አዘጋጅቼላችኋለሁ። ቪዲዮውን እስከ መጨረሻው መከታተል ብቻ ነው የሚጠበቅባችሁ። ይህንን ዩቲዩብ ቻናል ስከፍት እንደ ዓላማ የያዝኩት ነገር ምንድነው? አንድ ቻናል አንድ ሰው ምናልባት አንድ ቪዲዮ ቫይራል ስለወጣለት ብቻ በአጭር ጊዜ ሰብስክራይበር አግኝቶ ዋች አወር አግኝቶ ሊያሟላው ይችላል። ነገር ግን ሰውየው 2 3 4 5 ቻናል ማድረግ ከቻለ የምር ዩቲዩብን ተረድቶታል ማለት ነው። እኔ ላሳያችሁ የፈለኩት ነገር እሱ ነው። የምር ዩቲዩብን ተረድቼዋለሁ። ከዚህ በፊት በጣም ብዙ ፌስለስ ቻናሎችን ሞኔታይዝ አድርጌያለሁ፣ እሰራባቸዋለሁ። ኢንተርናሽናል አካውንቶች ስለሆኑ እዚህ ጋር ቪዚብል አላደርጋቸው፣ ምክንያቱም ከሎኬሽን አኳያ አልጎሪዝም አፌክት ስለሚያደርግልኝ እንዲታዩልኝ ፈልጋቸው ከሀገር ውጭ ስለሆነ ብዙ ፌስለስ ቻናሎች አሉኝ፣ እሰራባቸዋለሁ ማለት ነው። አሁን ደግሞ ሌላ ሁለተኛ ኢትዮጵያ ውስጥ ኦፕሬት የሚያደርግ ሎካሊ የሚሰራ በአማርኛ ቋንቋ የሚሰራ ሁለተኛ ቻናል ከፍቼ እንዴት አቺቭ እንደሚደረግ ላሳያችሁ ስለፈለኩ ነው ይህንን ቻናል የከፈትኩት። ይህንን ቻናል ከከፈትኩት ሁለተኛ ሳምንቱ ነው። ነገር ግን ከስራ ቢዚነት አኳያ አንድ ቪዲዮ ብቻ ነው አፕሎድ ያደረግኩት። በዚህ አንድ ቪዲዮ በጣም የሚገርም ኢንጌጅመንት ያለውና በጣም የሚጠቅም ነገር ማግኘት ስለቻልኩ ላካፍላችሁ። ዩቲዩብ ላይ አዲስ ጀማሪ ለሆናችሁ ሰዎች ከዚህ በፊትም ስናገረው እንደነበረው አዲሱ የዩቲዩብ ህግ ለአዳዲስ ጀማሪዎች በደንብ የሚያበረታታና በአጭር ጊዜ እንድታሳኩ አቺቭ እንድታደርጉ የሚረዳ ቆንጆ ኦፖርቹኒቲ ነው ብያችሁ ነበር ከዚህ በፊት። እሱን የሚያሳይና ፕሩፍ የሚያደርግ ነገር ነው የሰራሁት። አንድ ቪዲዮ ከ12 ደቂቃ ከ30 ኦልሞስት 13 ደቂቃ ብቻ ያለው አንድ ቪዲዮ ሰራሁኝና ይህን ቪዲዮ አፕሎድ አደረግኩት። አፕሎድ ካደረግኩት በኋላ ዩቲዩብ ላይ መከተል የሚገባኝን ነገር በእርግጥ ተከትያለሁ። ስለዚህ አፕሎድ ካደረግኩት በኋላ በሁለተኛ ሳምንቱ ይህን ቪዲዮ ቼክ አድርገው ከ5900 በላይ ቪው ያለው ቪዲዮ ሆኖ አግኝቼዋለሁ። በጣም ትልቅ ቪዲዮ ነው። በአዲስ ቻናል በአንድ ቪዲዮ 5900 ማግኘት ማለት በጣም የሚገርም ነው። አልጎሪዝሙ ምን ያክል ሰፖርት እንደሚያደርግ እንድታውቁ ስለፈለኩ ነው የምነግራችሁ። ከዚህ በተጨማሪ 400 ላይክ እና 600 ኮሜንት አለው። የተጠቀምኩት የራሱ የሆነ ስትራቴጂ አለው። ይህንን ላይክ ለማግኘት እና ይህንን ኮሜንት ለማግኘት የተጠቀምኩት የራሴ የሆነ የዩቲዩብ ስትራቴጂ አለኝ። በዚህ መንገድ ነው አዳዲስ ቻናሎች ማደግ የሚችሉት ብዬ ስላመንኩኝ ይህንን ስትራቴጂ መንገድ ተከትያለሁ። ነገር ግን በጣም ብዙ ፕሌንቲ ኦፍ ኦፕሽኖች አሉ። ይሄኛው መንገድ ብቻ አይደለም ሁሌ የሚሰራው። ቻናሉን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እዛ ጋር ገብታችሁ ብታዩት በአጭር ጊዜ ነው ከ6000 በላይ ቪው ኦልሞስት 5900 ነው። ይሄንን ቪዲዮ አፕሎድ ሳደርግላችሁ ደግሞ አምሹር 6000 ይሞላል የዚህ ቪዲዮ። ሶ በዚህ 6000 ቪው ምን ያክል ዋች አወር አገኘ ብትሉኝ ወደ 160 አካባቢ ዋች አወር አግኝቻለሁ። ይህም ማለት ከ12 ደቂቃው ቪዲዮ 1 ደቂቃ ከ50 ነው ኮንሲስተንትሊ እየታየ ያለው ብለን አሲዩም ብናደርግ ማለት ነው። ስለዚህ ከ150 በላይ ዋች አወር በአንድ ቪዲዮ ሜክ መደረግ ይችላል። አሲዩም በ2 ሳምንት ጊዜ ውስጥ ምናልባት በሳምንት 2 ቪዲዮ አፕሎድ ባድርግና 4 ቪዲዮ አፕሎድ አድርጌ ቢሆን ኖሮ ምን ያክል ቪው ማግኘት ይችል ነበር፣ ምን ያክል ዋች አወር ማግኘት ይችል ነበር። ይህንን ቻናል በአጭር ጊዜ ሞኔታይዝ አድርጌ ያሳያችኋለሁ። ነገር ግን ፕሮግረሱ በራሱ በጣም የሚደንቅ ነው ስላገኘሁትና አንድ ቀንም ቢሆን ለእናንተ ቫልዩ ስላለው ዛሬውኑ ዩቲዩብ እንድትጀምሩ ስለምፈልግ ነው ይህንን ቻናል ላሳያችሁ የመጡት። በዚህ አዲስ ቻናል ሌላ በጣም ያስገረመኝና የደነቀ ነገር በአንድ ቪዲዮ ብቻ ከ480 በላይ ሰብስክራይበር ማግኘት የተቻለበት ቪዲዮ ነው። ስለዚህ በአንድ ቪዲዮ 480 ሰብስክራይበር ማግኘት ከተቻለ በሁለት ቪዲዮ የዩቲዩብ ሪኳየርመንት ሞላ ማለት። ስለዚህ ሰብስክራይበር ኢሹ አይደለም ማለት ነው። ቪዲዮአችሁ በሚፈለገው ስትራቴጂ እና በሚፈለገው መንገድ መስራት ከቻላችሁ፣ ቪዲዮአችሁ የሚፈለገውን መንገድና የዩቲዩብን አልጎሪዝም አንደርስታንድ ያደረገ መንገድ ካለውና ዩቲዩብን በደንብ ተከትላችሁ ከሰራችሁ በአጭር ጊዜ የምትፈልጉትን ነገር ለማሳካት የሚሆን ማሳያ ነው። እኔ ይህንን ማድረግ የምትችሉበትን አንድ እድል ዛሬ ልስጣችሁ። አንድ ጊቫዌይ ይዤላችሁ መጥቻለሁ። ይህ ጊቫዌይ ቅድም መግቢያ ላይ እንደነገርኳችሁ ይህንን ቪዲዮ እስከ መጨረሻው የተከታተላችሁ ሰዎች ለእናንተ ይዤላችሁ የመጡት ጊቫዌይ ነው። ነገር ግን ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር ማድረግ ለወዳጆቻችሁ አድርሱ። ምክንያቱም ዩቲዩብ ላይ ለመስራት ትክክለኛው ታይም ዛሬ ነው። በ2026 ዩቲዩብ ላይ ጆይን አላደረገ ሰው ነገ ላይ መጥቶ ዩቲዩብን ጆይን ማድረግ ቢፈልግ ምናልባት አሁን ላይ እንዳለው ዩቲዩብን ከፍቶ ማሳደግ ቀላል ላይሆን ይችላል። ምናልባትም እኛ ሀገር ላይ ሊከለከል ይችላል። ስለዚህ ዩቲዩብን ጆይን ማድረጋችሁ በጣም ስለሚጠቅማችሁ ነው ይህንን ነገር የምነግራችሁ። ስለዚህ ጊቫዌው ልስጣችሁ። እናንተ አዲስ ስለሆናችሁ የዩቲዩብን አልጎሪዝም ለመርዳት ትንሽ ጊዜ ስለሚወስድባችሁ ብዬ ስላሰብኩኝ በ3 ወር ጊዜ ውስጥ ዩቲዩባችሁን ሞኔታይዝ እንድታደርጉ የሚረዳችሁን
አንድ ጥርት ያለ ስኬጁል አዘጋጅቼላችኋለሁ። በዚህ ስኬጁል ላይ አንድ ፒዲኤፍ ነው በቀንና በጊዜ ተገድቦ የተቀመጠና ጠቃሚ ቲፖች ያሉበትን ክሊን ፒዲኤፍ ለማግኘት ከእናንተ የሚጠበቀው አንድ ነገር ብቻ ነው። እሱም ኮሜንት ላይ ሁላችሁም ዩቲዩብ ማስተር ፕላን ብላችሁ መጻፍ ነው። ለእያንዳንዳችሁ ሪፕላይ ላይ ማስተር ፕላኑን ማግኘት የምትችሉበትን ሊንክ ድሮፕ አደርግላችኋለሁ። ዳውንሎድ አድርጋችሁ በ3 ወር ጊዜ ውስጥ ቻናላችሁ መንታይዝ ካልተደረገ እኔ ኃላፊነቱን ወስዳለሁ። ስለዚህ እዛ ጋር የተቀመጡ ነገሮች በጣም ቀላል የሆነ ማትማቲክስ ያለው በጣም ቀላል የሆነ መንገድ ነው። ስለዚህ ይህንን ክሊን የሆነና ኢዚ የሆነ መንገድ ከተከተላችሁ በ2026 ዩቲዩብ ቻናል ከፍታችሁ ምናልባትም በ3 ወር ጊዜ ውስጥ ብቻ ከዛም ባነሰ ጊዜ ሞኔታይዝ የተደረገ ዩቲዩብ ቻናል እንዲኖራችሁ ይረዳል። ይህንን ያደረግኩላችሁ እኔ ዩቲዩብ ስጀምር ይህንን መንገድ ለእኔ ያሳየኝ ሰው አልነበረም። ለዛም ነው እኔ ዩቲዩብ ከጀመርኩኝ 1 ዓመት ሆኖኛል። ዳይሬክትሊ ኮንሲስተንትሊ መስራት ከጀመርኩ 1 ዓመት ሆኖኛል። ነገር ግን ዩቲዩብ ላይ እየገባሁ ኦልሞስት ከ6 ዓመት በላይ ዩቲዩብ ላይ ሰርቻለሁ። በጣም ብዙ ቻናሎች አሉኝ። ነገር ግን አሁን ላይ ዩቲዩብን ፉል ታይም ጆብ አድርጌ ከያዝኩት 1 ዓመት ሆኖኛል። ስለዚህ በዚህ 1 ዓመትና ከ6 ዓመት በፊት በነበሩ የወጣ ገባ ጊዜዎቼ ያየሁትን ቻሌንጅ እናንተ እንድታዩት አልፈልግም። ይህን ያክል ጊዜ እንዲወስድባችሁ አልፈልግም። ስለዚህ ይህንን ፕላን ከተከተላችሁና እኔ በየጊዜው የምሰጣችሁን ቲፖች ከተከተላችሁ እኔ ቻናል ላይ ያሉ ቪዲዮዎችን ማየት ከቻላችሁ አልጎሪዝሙን መርዳት ከቻላችሁ በአጭር ጊዜ በዩቲዩብ ላይ ላይፋችሁን መመስረት ትችላላችሁ። ስራ ላላችሁ ሰዎች ደግሞ ቆንጆ የሆነ ሳይድ ሀስል ሳይድ ኢንካም ማግኘት ትችላላችሁ። ስፔሻሊ ከሀገር ውጭ የምትገኙ ወንድመቶቻችን እናንተ ሀገር ላይ የዩቲዩብ ቪዲዮ ሲታይ የሚከፈላችሁ የአድ ረቨኑ መጠን በጣም ሀሪፍ ስለሆነ ዩቲዩብ ላይ እናንተ ፓርቲሲፔት ብታደርጉ ፓርት ታይም ጆባችሁን ቭሎግ ብታደርጉ በተለያዩ ኒቾች ላይ ብትሰሩ ሪኮመንድ አደርጋችኋለሁ። ስለዚህ ከኢትዮጵያ ውጭ ላሉ ወንድመቶቻችሁ ይህንን ቪዲዮ ሼር አድርጉላቸው። ይህን ስኬጁል ከተከተሉ በዚህ መንገድ በጣም ቆንጆ የሆነ ስኬት ማሳካት እንደሚችሉ በጣም እርግጠኛ ነኝ። አይ ሆፕ በዚህ ቪዲዮ ደስተኛ እንደሆናችሁ ኢንስፓየር እንደተደረጋችሁና በጣም የሚጠቅም ኢንፎርሜሽን እንዳገኛችሁ አልጠራጠርም። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።